ሰላም ሰላም ኤስጂ ፋሚሊያንስ እንደምቆያችሁ። ይህ ቢጊነር ኮርስ ፓርት 2 ነው። በዛሬው ቪዲዮ የምናየው ካንድልስቲክ እና ታይም ፍሬም ነው። ከካንድልስቲክ እንጀምራለን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ እንደው መጨረስ እንዳረሱ ላይክ በማድረግ ደግሞ ያበረታቱኝ። አመሰግናለሁ። ወደ ዛሬው ሌሰናችን እንሄዳለን ማለት ነው። ካንድልስቲክ ምን ማለት ነው? ካንድል ያው ከስሙ እንደምትረዱት ሻማ እንደማለት ነው። እዚህ ማርኬቱ ላይ ደግሞ የፕራይስ እንቅስቃሴ የምናይበት ወይ ነው ይህ ነገር ማለት ነው። እሺ ማርኬቱ ላይ ሁለት ካንድሎች አሉ፣ ባይ እና ማለትም የአፕ እና የዳውን ማለት ነው። ብዙ ጊዜ የምታዩት እናንተ አረንጓዴ እና ቀዩን ስለሆነ እሱን አደርግላችኋለሁ። እሺ ፕራይስ አሁን አረንጓዴ በሆነ ሰዓት እያደረገ ነው፣ የአንድ ፕራይስ ዋጋ እየጨመረ ነው ማለት ነው። አንድ ማርኬት ላይ የቀይ ምልክት ካየን ደግሞ ማርኬቱ ላይ ቀይ ካንድል ካያገኘን ማርኬቱ ምን እያደረገ ማለት ነው? እየወረደ ማለት ነው። ካንድሎች ሁሉም የራሳቸው ትርጉሞች አሉት፣ ካንድል ስቲኮችን ማለት ነው። እነሱንም ትንሽ እንትኖቹን ዋና ቤዚክ የሚባሉትን እነግራችኋለሁ ማለት ነው። ካንድል ላይ እንደምታዩት እንደዚህ ያለች የሆነች ቀጭን ነገር እሺ ይሄኛው ሰፊው ፓርት ምን ተብሎ ይጠራል? ቦዲ። ይህ ቀጭኗ ፓርት ደግሞ ምን ትባላለች? ሻዶ። ሁሌም ቢሆን ቀጭኗ ሻዶ ናት። ወፍራሙ ፓርት ደግሞ ካንድሉ ላይ ቦዲ ተብሎ ይጠራል። የዚህኛውም ካንድል ላይ እንደዛው ነው። ይሄኛው ምንድነች? ቀጭኗ ሻዶ ናት። ይሄ ትልቁ ደግሞ ቦዲ ነው ማለት ነው። አሁን ይህ ካንድል እንደምታዩት ባይ ነው አይደለ? የፕራይሱ ጨመረ አይደለ? አሁን ይህ ካንድል የቱ ጋር ነው የጀመረው ቢባል የቱ ጋር መሰላችሁ? አሁን ይህ ካንድል የጀመረው ይህ ካንድል እዚህ ጋር ጀመረ፣ የቱ ጋር አለቀ? እዚህ ጋር አለቀ ማለት ነው። ይህ ካንድል የቱ ጋር ጀመረ? እዚህ ጋር ጀመረ፣ የቱ ጋር አለቀ? እዚህ ጋር አለቀ ማለት ነው። ተቃራኒ ነው። የባዩ ወይም ደግሞ ወደ አረንጓዴው ካንድል የቱ ጋር ጀመረ? እዚህኛው ጋር ጀመረ። ኦፕኒንግ ካንድል እና ክሎዚንግ ካንድል። ይህ ሻዶ ምንን ያመለክታል ካላችሁኝ፣ አሁን ይህ ለምሳሌ እዚህ ጋር ይችኛዋ ፕራይስ 0.1 ነበር እንበል። ከዛ ደግሞ እዚህ ጋር ደግሞ የመጨረሻው ላይ 2 እንበል። ይችኛዋ ደግሞ እዚህ አረንጓዴው ጋር 1.5 እንበል። ከዛ ማርኬቱ ስንት ላይ ጀመረ? 0.1 ላይ ጀመረ አይደለ? ይህ ማርኬት አሁን ይህ ባይ ከመውጣቱ በፊት ስንት ላይ መጥቶ ነበር? ወደ ታች እስከ 0.1 ድረስ ወርዶ ነበር ማለት ነው። ከዛ በኋላ ስንትም ድረስ ደግሞ ወደ ላይ ወጥቶ ነበር? እስከ 2% ድረስ ወጥቶ ነበር። ግን ስንት ላይ አለቀ? 1.5 ላይ አለቀ ማለት ነው። የቱ ጋር ጀመረ? እዚህ ጋር ጀመረ። ምን ያህል ድረስ ወርዶ ነበር? 0.1 ድረስ ወርዶ ነበር። ምን ያህል ድረስ ወጥቶ ነበር? ከፍተኛው በዚህኛው ካንድል 2% ድረስ ወጥቶ ነበር። ግን ስንት ላይ አለቀ? 1.5 ላይ አለቀ ማለት ነው። በዚህኛውም ላይ እንደዛው ነው፣ ተመሳሳይ ነው። እና አሁን እዚህ ጋር ሌላ ምሳሌ ደግሞ አሁን ማርኬቱ እንደዚህ ነበር እንበል። እንዲህ ከሆነ ወይም ደግሞ እንዲህ እናርጋ ከሆነም ይሄ አሁን ምን ያመለክታል መሰላችሁ? እዚህ ጋር ሻዶ ረዘመ አይደለ? ከቦዲው ሻዶ ረዘመ። ይህ ለምን ሆነ ሲባል እዚህ ጋር ይሄኛው ካንድል ላይ ባየሮች
ተቆጣጥሮት ነበረ ማለት ነው። ይህን ሰዓት ላይ ማለት ነው ባየሮች ተቆጣጥረውት ገፍተው አወጡትና እዚህ ድረስ ግን ምን ሆነ በስተመጨረሻ ሴለሮች በዝተው መጡና አወረዱት ማለት ነው ማርኬቱን። ምክንያቱም ሴለሮች ተቆጣጠሩት እዚህ ጋር። ግን ከዚህ በፊት ግን ባየሮች ተቆጣጥረው ገፍተውት ነበር እስከ ላይ ድረስ ማለት ነው። ግን ሴለሮች መልሰው አወረዱት ማለት ነው። በባይም እንደዛው ነው። ሴለሮች ተቆጣጥረውት ነበር እዚህ ጋር ማርኬት ወርዶ ነበር። ግን የቱ ጋር አለቀ? እዚህ ጋር አለቀ ማለት ነው። ይህም ማለት ሴለሮች እዚህ ጋር በጣም ተቆጣጠሩት ነበር፣ ግን ባየሮች በስተመጨረሻ ተቆጣጠሩት ማለት ነው እዚህኛው ካንድል ላይ። ከዛ በባይ አለቀ ማለት ነው። እና እንዳልኳችሁ ይሄኛው ኦፕኒንግ ካንድል፣ ክሎዚንግ ካንድል፣ ቦዲ፣ ሻዶ ማርኬቱ እስከ ድረስ ወርዶ ነበር እስከ 0.1 ማርኬቱ እስከ ለትልቁ ስንት ወጥቶ ነበር? እስከ 2%። ግን ስንት ላይ አለቀ? 1.5 ላይ። አይ ሆፕ ግልጽ ነው ብዬ አስባለሁ። እሺ ሞር ደግሞ አንዴ ወደ ላይ ከፍ እንበልና ላሳያችሁ። እሺ አሁን ለምሳሌ ይህንን ካንድል እንደ ምሳሌ እንውሰደው። አሁን ይህ ካንድል ምንም በቃ ሻዶ የለውም ማለት ይቻላል አይደለ? እንደምታዩት በጣም ትንሽ ናት አይደለ? ምን እዚህኛው ቻርት ላይ ምን እንረዳለን? ባየሮች ተቆጣጥሮት ነበር። በቃ ሙሉ ደግሞ ተቆጣጠሩት ነው እንጂ ነበር ሳይሆን ተቆጣጠሩት። በቃ ያለ ምንም ሪቨርስ ማርኬቱ በጣም ሮጠ። ከዛ እንደሚፈልገው ያው እየቀጠለ ሄደ ማለት ነው። ማርኬቱ ላይ እንደዚህ እንቅስቃሴ ካየን ያው ትንሽ ስለሚያስፈራ መጠበቅ ወይም ደግሞ ካንድል ኮንፊርሜሽን ያው እሱ ወደፊት እመጣላችኋለሁ። ብቻ ይሄኛው ላይ ባየሮች በደንብ ተቆጣጠሩት ማለት ነው። እሺ ሌላኛው ደግሞ ያው እዚህ ጋር እሺ ይሄኛው ላይ እንሄድ። እዚህ ጋር አሪፍ ምሳሌ አለ። እሺ ላጥፋውና እዚህ ጋር ባየሮች ለመቆጣጠር ሞከሩ፣ ግን አልቻሉም። ሴለሮች መልሰው ወሰዱት። ከዛ በኋላ ምን አለቀ? ይቺ ካንድል በቀይ አለቀ፣ ወይም ደግሞ በጥቁር አለቀ፣ በሴል አለቀ። ይሄኛው ላይ ደግሞ እንዴት ሆነ? ሴለሮች በደንብ ተቆጣጠሩት ነበር። እስከዚህ ድረስ ፕራይሱን አወረዱትና ግን በስተመጨረሻ ምን ሆነ? ባየሮች ተቆጣጠሩት ማለት ነው። ከዛ ካንድሉ ምን ሆነ? አረንጓዴ ካንድል ሆነ ማለት ነው። አሁን ግልጽ ነው ብዬ አስባለሁ። አሁን ደግሞ ስለ ታይም ፍሬም ነው እንትን ማሳያችሁ ማለት ነው። ታይም ፍሬም እዚህ ጋር እንደምታዩት 1 ሚኒት፣ 3 ሚኒት፣ 5 ሚኒት፣ 15፣ 13፣ 1 ሃወር፣ 4 ሃወር፣ ዴይሊ፣ ዊክሊ እና መንዝሊ። እሺ አሁን ለምሳሌ ይህ የ5 ሚኒት ቻርት ነው እንበል። የ5 ሚኒት ቻርት ነው እንበል እና ይሄ ደግሞ ከዚህኛው እንጀምራለን። ይሄ 1 2 3 4 5 ከዛ በኋላ እዚህ ጋር ደግሞ አንድ ካንድል ብቻ ላስቀምጥላችሁ። እዚህ ጋር ስንት ብያችሁ ነበር? 5 አይደለ? አሁን እዚህ ጋር ይሄ በ5 ሚኒት አንድ ካንድል የሆነው በ1 ሚኒት ብትወርዱ 5 ካንድል ነው የምታዩት። 5 ካንድል ማለት ነው። ግን በ5 ሚኒት ላይ ስትሄዱ አንድ ካንድል፣ ይቺ አምስቷ በአንድ ትዋጣለች ማለት ነው። ይሄ አምስቱ ካንድል በአንድ በ5 ካንድል ይዋጣል ማለት ነው። ይሄ አሁን ለምሳሌ ውስጡ ከላይ ያለው ማለት ነው። ከላይ ያለው ፓርት 5 ሚኒት ነው ብንል በውስጡ ስንት አይነት የአንድ ሚኒቶች ስንት አሉ? 5 ሚኒት አለ ማለት ነው። አሁን ይሄ ይችኛዋ ካንድል ወይም ደግሞ አረንጓዴው ፓርት 1 ሃወር ነው ብንል ስንት ደቂቃዎች አሉ? በ1 ሚኒት 60 ደቂቃዎች አሉ ማለት ነው በውስጡ። 1 ሃወር ላይ ስትሄዱ ግን አንድ ካንድል ብቻ ነው የምታዩት። በ1 ሚኒት ላይ ግን ስትሄዱ 60 ካንድሎች ነው የምታዩት ማለት ነው። እሺ ሞር ደግሞ ወደ እንትን እንሂድ። እሺ አሁን ለምሳሌ እሺ 1 2 3 4 5 እሺ እዚህ ጋር ምልክት እናድርግ። 1 2 3 4 5 ምልክት አድርገን አሁን ኦኬ የ3 ሚኒት ነው። እሺ ቆይ ወደ 1 ይሻለናል።
እሺ 1 2 3 4 5 ከዛ ወደ 5 ሚኒት እንሂድ። አያችሁት እዛ 1 ሚኒት ላይ ይሁሉ ካንድ ላይ አያችሁት 1 2 3 4 5 1 2 3 4 5 ካንድ ላይ አያችሁት። በ5 ሚኒት ስንት ነው? አንድ ካንድል ብቻ። ያው ምልክቱ ሰማያዊ ምልክት ግን በ1 ሚኒት ስትወርዱ ግን 5 ካንድል ነው የምታዩት ማለት ነው። እሺ ሌላም ደግሞ ልስጣችሁ። እሺ አሁን 5 ሚኒት ነው አይደለ? እሺ 1 2 3 4 5 6 እሺ ይሄኛውን ምልክት እናድርገውና 30 ላይ እንወርድ። ይህ በ5 ሚኒት ላይ ያያችሁት 5 ካንድል 1 2 3 4 እሺ 1 2 1 2 3 4 5 ይሄ ያያችሁት ካንድል በ30 ሚኒት የትኛው ካንድል ናት? ይቺ ብቻ አንዷ ካንድል እና የ1 ሚኒት ላይ ብዙ የምታዩት ነገር ከፍ ታይም ሚኒቱን ደግሞ ከፍ ባረጋችሁት ቁጥር አንድ ካንድል ሁለት ካንድል ነው። ግን 1 ሚኒት ላይ በጣም ብዙ ካንድል ልታዩ ትችላላችሁ። አይ ሆፕ ግልጽ ነው ብዬ አስባለሁ። እንደዚህም አሁን ለምሳሌ ዴሊ ከሆነ አሁን ዴሊ ቻርት ነው አይደለ? እንደምታዩት ባይ ነው አይደለ? ይሄ ዴሊ እዚህ ላይ አሁን ብንወርድ እነዚህ 1 ሚኒት ላይ ብንወርድ በጣም ብዙ እንትኖች አሉ ማለት ነው፣ ካንድል ስቲኮች። ይሄ ሁሉ የምታዩት ገና ዴሊ ውስጥ ያለ ነው። ዴሊ ውስጥ ያሉ ካንድሎች ናቸው እነዚህ ማለት ነው። አይ ሆፕ ይህ ቪዲዮ እንዳልተንዛዛባችሁ ተስፋ አደርጋለሁ። ካልገባችሁ እንደገና እያያችሁት ምናምን ነገር በደንብ ግልጽ እየሆነላችሁ ለፉ። ማንኛውም ቪዲዮ ሳይገባችሁ አታሳልፉት። እየደጋገማችሁት ካልገባችሁ ወደ ኋላ መመለስ ነው። እየመለሳችሁት አዳምጡት። ግልጽ ነው ብዬ አስባለሁ። ያው እኔ በግልጽ አማርኛ ነው እያስረዳችሁ ያለሁት እና በዛሬው ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ። ለቤተሰቡ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ በማድረግ ደግሞ አበረታቱኝ። አመሰግናለሁ። መልካም ጊዜ። በፓርት 3 እንገናኛለን።